ሰላም ጎረቤቶቻችን እንዴት ናችሁ? እኔ የምለው በኢጅፕት መገዛቴ የገባኝ አሁን ነው። የአይሾ ስፒድ የኢጅፕት ቱሩን አየሁትና በቃ ምንም አልመሰላቸውም። ቢካዝ በጣም በቱሪስት ብዙ ብር ያስገባሉ። አድቨርታይዝ ያስፈልጋቸው፣ በክብራቸው አይደራደሩም። የማንም ስሌቭ መጣ ተብሎ አያንጨበጭቡም። እና ከዛ በቃ ሳየው ቁጭ እንዳትል እንዳትገባ አይቻልም። ህግ ሲያበዙበት ኢትዮጵያ በቆየዋለ። ይሄ ጨምላቃ ኢትዮጵያ ህግ የላትም ያለው ማን ነው እንዴ? ጎረቤቶቻችን በዚች እንኳን ቆይ አይነን እና ሳስበው አንዳንዶቹ ደግሞ ተንጫጫችሁ፣ እንግሊዘኛ ፋጠጣችሁ፣ አይሾ ስፒድ ማምሲል ተቃጠሽ ተናድሽ ምናምን። አንደኛ በኢጅፕት መገዛት የገባኝ አሁን ያልኳችሁ አይደንቀንም ኤርትራውያኖች። ማንም ሀብታም ገባ ተብሎ ማንም ታዋቂ ሰው መጣ ተብሎ አይደንቀንም። ደግነቱ ደስ የሚለው ነገር ስቲፊኒ ሀዲሽ መጣች ኤርትራዊ ነኝ ብላ ማንም ያጨበጨበላት ሰው የለም። ነፍሴ ሀስል ነፍሱ ይማረው ቢሊዮነር መጣ ወክ አስፋልት ላይ እንደ ህዝቡ አድርጎ ሄደ። እና ለምንድን ነው ማንደነቀው? ሌሎች አፍሪካ ሀገሮች እየተደነቁ ስል ለካ በኢጅፕት ስለተገዛን ነው አሁን ነው የገባኝ። እና ኢጅፕትዬ እንኳን ገዛሽ እናመሰግናለን። አጨብጫቢ ህብረተሰብ ስላላደረግሽ እናመሰግናለን። በማንም አሜሪካ ላይ ስሌቭ በነበረ ህብረተሰብ አለመደነቅ ስላስተማርሽን እናመሰግናለን። አጨብጫቢ ህብረተሰብ ስለሰጠሽኝ ስፔሻል አመሰግናለሁ። ውይ እረ በስመ አብ። አሁን ከኤርትራ ቢገባ አትግባ አይቻልም የሚሉት ነገር ይበዛል። እንኳንም አልገባ ይሄ ልጅ። ጭራሹን አፍሪካ የሚባል ሀገር ጥሩ አይደለም ብሎ ነበር የሚወጣው። እንዳትገባ ነበር የሚባለው። ሬትለስ አንዷ ቱሪስት ገብታች ሬትለስ ኤርትራውያኖች ነው የሚያውቋት ከነ ወረቀቷ ናትና ወዴት ነው ይሏል ሹፌሩ። እንደዚህ ልትሄድ ነው። ከዛ አያት ወረቀት አለኝ ስትለው ጉዳይ አይደለም ሬትለስ ማንም የሚረግጠው ቦታ የለንም። ኤርትራዊ ብቻ የሚረግጠው ቦታዎች ግን ነፍ ናቸው። ለማንኛውም አይንወዳቻለን። እቺ ደግሞ እንደ ጠቅላላ እውቀት አትበሳጩ። ጠቅላላ እውቀት ነው በቃ እንድታውቁ ካለኝ ጉጉት ካልሆነ በስተቀር ለማቃጠል አይደለም። ወይ ወዳቻለሁ። እናን አመሪር ሐመድ ስሪኻን ተኻዮ አታውሂዱ ስተጸመም ካዮ ወሐስከ ዘርህ አመሪር ሐመድ ስሪኻን ተኻዮ አታውሂዱ ስተጸመም ካዮ